እናቴ በስቷል ተርጋሚ ሚኪያው ያማን ሚስ ዩ ሞ በጣም ማርዬ ማዘርሽ መጣች። ወይኔ ያለቀልኝ። የቤቱን ስራ ማን ይስራ? አንቺ እንዲሁ እንድታራገጭ ለቀቂው። አሁን ይህን ስታይ ልደፊው። እስካሁን የት ነበርሽ? እናትነቴን ያልተረዳሽው አጠገብሽ ስለሆንኩ ነው አይደል? ስለይሽ ስለኔ ምንነት በደንብ ይገባሻል። እሺ ማዘሯ በእግዚአብሔር ስለሞት አታውሪ። አጠፋሁ አይደል? ይኸው እንደፈለግሽ ምችኝ፣ እንደፈለግሽ አድርገሽ ምችኝ፣ ግን ፈጽሞ እንደማጣሽ አትንገሪኝ። ይሻለን ብዙ ሀሳብ ስላለብኝ ስለምጨነቅ ይቅርታ። በእናት ከሙላት ያላንዱ የማይፈራ ማዘሯዬ፣ ለሚያስጨንቅሽም ሆነ ለእግር ህመምሽ ቆንጆ መፍትሄ አግኝቼልሻለሁ። እሺ ምንድን ነው እሱ? እቤት ነው ያለው። ቆይ ልድፋ ይሄን መጀመሪያ። ቁጭ በይ መክፈቻ ላምጣ። አው እናቶች ቢደላቸውም ባይደላቸውም ህመማቸውን ይደብቃሉ። ብዙ ጊዜ እናት ህመም የእግር ህመም ነው አይደል? ለእግር ህመም ደግሞ ፍቱን መድኃኒት የሆነውን ማሳጀር ይዘንላችሁ መጥተናል። ይሄ ማሳጀር ለየት የሚያደርገው ከማሳጅነቱም በላይ የጤና ጥቅሞች አሉ። ለወገብ፣ ለትከሻ፣ ለመቀመጫ፣ ለመገጣጠሚያ፣ ለተለያዩ ክፍሎች የደም ዝውውርን ያፋጥናል እና ህመም ካለ ህመምንም ይቀንሳል። በጣም ቆንጆ ማሳጀር ነው። እግራችሁንም ለሚያማችሁ ሰዎች በጣም አሪፍ ምርጫ ነው። ስለዚህ ተጠቀሙት። በዚህ ስልክ ቁጥር እየደወላችሁ ማግኘት ትችላላችሁ። ለእናቶቻችሁ ይሄን ማሳጀር ስጦታ መስጠታችሁ እንዳትረሱ። ባይ